السلام عليكم ورحمة الله وبركاته. ሰላም ተመልካቾች እንዴት ናችሁ? ሰላም ናችሁ? በጣም ነበረ ስንት ነው ውስጥ ይወጣል ማለት ነው። ናችሁ ሰላም ናችሁ ወይ? ሰሞኑን እየጠፋሁ ነው እና ሰሞኑን እየመጣሁ አይደለም እላችኋለሁ። እየመጣሁ አይደለም ሰሞኑን። እንዴት ናችሁ? ላይክ ሸር አትርሱ። ላይክ ሸር አድርጉ አትርሱ እላችኋለሁኝ። መዝራዕችን ይሄን ይመስላል። ሞክሼ ደግሞ አንቺ የሚበላ አታክልት ታሳይናለሽ። እኔ ደግሞ አበባ ነው የማሳያችሁ ማለት ነው። የዘንድ ያለው ወርዲያ ነው ማለት ነው። ይሄ ደግሞ ሀገራችን እንጨቱ እንኳን አይነድም እየጤሰ እሺ አይልም። እዚህ ሀገር በየቤቱ አታክልት ያደርጉታል። እኔ ወላሂ ግራ ገብቶኛል። የዛፍ ነገር ምንድን እንደሆነ ትርጉሙ ሊገባኝ አልቻለም። በጣም ወፍር ነው ደግሞ ድምት ነው የሚለው ማለት ነው። ሲያለፍ አያችሁት? ደሙ ጠብ ነው የሚለው። እኔ ሊገባኝ አልቻለም ምን እንደሆነ እና በጣም ደሙ እንጠበጠባል። ለምን እንደሚተከል ነው የገባኝ። አበባው ደግሞ ያብባል። ብቻ ሰው ሀገር የለውም ማለት ነው። وين هذه هنا حيل انت هذه ابو احمد يقولون سوي مويه عاد لسنتها طيب هذا من لازم ما مزرعة هذه من እንደሚባለው ለዩ የለም ዛሬ እሱ ጉዳይ ይመስላል። እቺ ደግሞ ነበር ደስታለ ማለት ነው። ሞክሼ የኔ እንትን ደግሞ እያፈራ ነው። ያየሽው እያፈራ ነው። ሎይሞን ምንድን ነው? ሌሞን አረጋይ ኢትዮጵያ ምንድን ነው ይባላል? ሌሞን አረጋይ ወላሂ ጠፋኝ። ምንድን ነበር የሚባለው? ሌሞን ላይ ብቻ ነው የሚቀረው። ሞን ወላሂ በኢትዮጵያ ጠፋኝ። ሌሞን ነው ብቻ ሌሞን ነው። ሌሞን ምርጥ ናት። ያኛው ደርቋል። ይህ ደግሞ አሽኩቴ ምንድን ነው? ቀይ አሽኩቴ ያበበ ነው። ታታይም እየረገፈ ነው ማለት ነው። ሽታ በጣም የሚጥም ነው። ይጥማል ማለት ነው። ይጥማል፣ ሽታው ይጥማል። የሚበላ የለም ከላይ ሙሉ በቀር አበባ ሽኩቴ በቀር የማላውቀው ዛፍ የማላውቀው እና ልጆቹ ደግሞ እዛ ብርቱካን ምንድን ነው ተክለው ነበር ማለት ነው። እዚህ ምንድን ነው እዚህ ተተክለው ነበረ። ምንድን ነው ጠፋኝ። ቱፋሃ ተክለው ነበረ። ምን ገባ አውጥቶ በሉ መሰለኝ። ዲል የሙቷ አያችሁት? ቅጠል አላወጣ ቱፋሃ ነው። ቱፋሃ ነበር ተክለ ነው ልጆች ጋር
እንዳለ አንዱን ረቅ ነበር ያረን ስቲዲዮ እየሞተ ነው እንኳን ይበቅልቅጣል ሊያወጣ እንጂ ሞት ይታል እንዴ ብሎ ነው ቅጣት የሚወጣው እና ቅጣት አላወጣም እየሞተ ነው ፀሐዩ በልበለኝ እያሉ እንዲያባጥኩት ሲፈልጉት እንዲያጡት ነው ሰውየው ሞቷል። እና ይሄን ይመስላላችኋል። እዚህ ደግሞ ተክለን ነበረ በቃ እስኪ እዚህ ደግሞ እንትን